ያናነኝ እንዴት ናችሁልኝ? እነዚህ ጌጣጌጥ እንዴት እንደተሰሩ ላሳያችሁ። ምንም ጌጣጌጥ የለንም ከየት ነው የምትገዢው ያናየ ምናምን ለምትሉኝ ማለት ነው ቢልደር ጄል ይኑራችሁ ብቻ ፖሊ ጄል እና አክሪሊክ ይኑራችሁ ብቻ እንጂ ይሄን መስራት ትችላላችሁ። ቢልደር ጄል ከሌላችሁ ፖሊ ጄል እና አክሪሊክ ሚክስ አድርጋችሁ አብኩታችሁ ሮል ጥፍጥፍ ታረጉትና እንደ ፓስታ በደንብ አድርጋችሁ ታዳምጡታላችሁ። ላይክ ፓስታ እንደምንሰራው ማለት ነው። ከዛ ይሄን መጠምጠም ነው። ከዛ ከጠመጠማችሁ በኋላ ብሉሽ ላክ አረኩኝ፣ ክሮም ሲልቨር አረኩኝ። ጎልድ ከፈለጋችሁ በጎልድ መስራት ትችላላችሁ። እኔ ግን በሲልቨር ነው የሰራሁት። ከዛ ብሉ ከለር ተጠቀምኩኝ። ከዛ አንዷ ደግሞ ላይት ኑድ ነው፣ ኑድ አይደለም ብራውን እና ብራውን ዳርክ በርገንዲ ጨመርኩበት እና ይሄን ይመስላል። እንዴት እንደሚያምር እኔ በጣም ነው የወደድኩት። ጥፍሩ ሰፊ ፈልጌው ነው። ዳክኔል በርፍ እንደ ዳክኔልም ከዳክኔል ግን ጠበብ ይላል። ትንሽ መለስ አድርጌዋለሁ እና መንገድ ላይ የሰራው ቪዲዮ እየቀረጽኩኝ ነው ማሳያችሁ። ነገር ግን የምሰራው በእነዚህ አሰራር ነው። ቢልደር ጄል አለኝ። ከዛ ሲሊኮን ፔን አለኝ። እሱን ትርግርግ አደረኩኝ። ከዛ የቤተሰቦች ሆናችሁ እነዚህ ጌጣጌጦቹ ሰንሰለት አስቀምጫለሁ። ነገር ግን በጄል እና በክሮም ብቻ መስራት ትችላላችሁ። ሰንሰለት ደግሞ ካላችሁ አርቲፊሻል ቅንጥስ አድርጋችሁ ትንሽ ለጌጡ ሞር የሚያምር እንዲሆን ነው ይሄን የተጠቀምኩት እንጂ ሞር ያሳመረ ቢልደር ጄሉ እና ክሮም ያሳመረ። ክሮም ግን ስንሰራ ሲልቨር ጎልድ ከሆነ በጎልድ ትቀጥላላችሁ ማለት ነው። ሲልቨር ደግሞ በሲልቨር ብቻ ነው የቀጠልኩት። ግን ብሉ ትንሽ ጨመርኩበት ሞር የሚያምር እንዲሆን ማለት ነው። ብሉ ጨምሬያለሁ። ይሄን ይመስላል። ይሄ ክሊር ጄል ነው ቀጭኑ ለሰንሰለቱና ለትንሽ ፈርጦቹ ማጣበቂያ ነው የተጠቀምኩበት። እና እነዚህ በብዛት ግን ቢልደር ጄል ብቻ ነው የሰራሁት። ትንሽ ነው ለጌጡ ጣል ፈርጥ ያረኩበት ማለት ነው። እና ስሰራ ላሳያችሁ ብዬ ነው። ተከታተሉኝ። ምንም ንቅንቅ የለም። ይሄ አዲስ ትሬንድ ሲመጣ እናንተ ሞክሩ። የጥፍር ባለሙያ የሆናችሁ ሞክሩት። አዳዲስ አርት ሲመጣ ስሩት። ክላይንቶቻችን ደግሞ ፒንተረስት ላይ አይታችሁ መሰራት የምትፈልጉትን ቁጭ እናደርግላችኋለን። ትወዱታላችሁ። እንዲያርገን እንደ ፓስታ እናደርገውና ከዛ መጀመሪያ ግን ልክ ሙሌቱ ላይ ምን ተጠቅሜያለሁ? ሸላ ከቀባውኝ በኋላ ማትኮት ተጠቅሜያለሁ። ለምን ክሮም ስናሽ እንዳይዝረከረክብን ማለት ነው። ማትኮት ቢኖረው ሞር ይመረጣል። ከዛ ካሸሁት በኋላ ክሮሙን ቶፕ የምጠቀመው እንደዚህ አድርገን በትክክል እንቆርጠውና ቀለበት ስታይሉ እንደ ቀለበት የሚመስለው ከስር ማትኮት ቀብቼዋለሁ። ማትኮት ተቀብቷል። ክሮም ስናሽ እንዳይዝልን ቀለበት ናት። ከዛ እናስተካክላለን። ትንሽ ድምድም እናደርገዋለን በደንብ ጉብ እንዳይ። እኔ በጣም ነው የወደድኩት። እናንተ ከወደዳችሁ ሞክሩ። ከዛ እዚህ እንሰራለን። እነዚህ ማረጋ እዚህ ጋር ድብልብል አደርገዋለሁ ጫፉ ላይ ይሄ ፈርጡ የሚይዝልኝ ማለት ነው። ቀለበት ነው። ይሄንን ድብልብል አረግና ከዛ ቀጠን እናደርገዋለሁ።
እና ያናኒል ሰብስክራይብ አድርጉ። አዳዲስ አርት እንደዚህ ትሬንድ የሆነ ዲዛይኖቹን ወደ እናንተ አቀርብላችኋለሁ። ለእኔም እየሰራሁኝ ለእናንተም እያስተማርኩኝ የምናሳልፈው ጊዜ ይሆናል ማለት ነው። ቴንክ ሶ ማች። በጣም ነው የምወዳችሁ። ያናኒል ሰብስክራይብ አድርጉ። ጥያቄ ካላችሁ ጠይቁኝ። እንሰራላችሁ የምትፈልጉት ነገር ካላችሁ እሰራላችኋለሁ። እና ይሄ በቢልደር ጄል የሚሰራ አርት ሞክሩት። ግን ከስር ማትኮት ተጠቀሙ። ማትኮት ስለተጠቀምኩኝ ነው ጄሉ እየተነሳ የሚያስቸግረኝ። ቢልደር ጄሉ ግን ከገባ በኋላ ስለሚደርቅ ችግር የለውም፣ ያዝ ያደርጋል። እናንተ በፍላት ጥፍር መስራት ትችላላችሁ። እኔ ቅልብስ ያለ ጥፍር ስለፈለኩት ነው እንጂ ክላይንቶቻችን አስመርጡ። ቅልብስ ያለ የሚፈልግ ከሆነ ክላይንት ቅልብስ ያለ ጥፍር ትጠቀማላችሁ። ጥፍርም ከሌላችሁ እናንተ በጄሉ ይሄ እንደዚህ ማረጋው ቅልብስ ማድረግ ትችላላችሁ። ነገር ግን በብዛት የሚፈልግ ሰው ፍላት ነው። ክላይንቶቻችን የሚፈልጉት ፍላት ነውና ፍላት መስራት ትችላላችሁ። ነገር ግን ቅልብስ ያለ የሚፈልግ ካለም ስሩ ነው የምላችሁ። አያምርም እኮ ቅልብስ ያለ እንዳትሉ። እነሱ የሚፈልጉት እንደዛ አይነት ከሆነ የክላይንቶቻችን ፍላጎት መጠበቅ አለብን። የሚፈልጉትን ነገር ስንሰራ እነሱም ይደሰታሉ። እኛ ጋር መጥቶ ሁሌ መሰራት በቃ እንትና ጋር እኮ የምፈልገውን አይነት ነው የምትሰራኝ እንዲሉ ይረዳናል ማለት ነው። እና እኔ እወዳለሁ። እኔ በበኩሌ እንደዚህ ቅልብስ ያለ ነው የምወደው። ግን ፍላት ስሪኝ ሲሉኝ ፍላት ነው የምሰራቸው። ለራሴ ብቻ ነው እንደዚህ ቅልብስ ያለና ከስንት አንድ ደግሞ ክላይንቶቻችን ይፈልጋሉ እንደዚህ ቅልብስ ያለ እሰራለሁ። እና ይሄ ቀለበት የምሰራ ልክ እንደዚህ በሲሊኮን ጉድጉድ እናደርግና ፈርጡን ቁጭ እናደርገዋለን ማለት ነው። ቴንክስ ሶ ማች። ወዳችኋለሁ። ያና ነኝ። ሰብስክራይብ አድርጉ።